ማን ነው በር ላይ መኪናውን ያቆመው? አይ እኔ አይደለም አንተ ነህ። ኧረ አይደለም። አይ እኛ አይደለንም። ይሻላት አንተ ሰው መኪና እንደሰብርን ነው። ወይኔ ወይኔ አንተ ደህና ሰው አልነበረ እንዴ? ወይኔ ና ሳሎጋ በፊት ያለን ሁሉ አውጣ ወንድሜ። እኔ ምንም ነገር ይሻላል። ወይኔ ወጋኝ። ወይኔ እንደቆሎ ነገር ነበር እኮ መኪና የሚባል ነገር ብቻ አላውቃ ቆሎ ብቻ ነው። ሄሎ ጀማው ቆሎ ታገኝቷል ነው እና በፈለክ ሰላም ነው ጋሼ። የቤት ኪራይ ልከፍል ነው? አይ አይደለም ልጅዎትን ፈልጊያለሁ። የኔ ልጅ ቤቴን ባከራየው በእናትህ እንዲህ ስቀይ ታመሰ አልኩሽ ጋሼ። ታላተኛ ልጅዎትን ፈልጊያለሁ። እህቴ ይህንም ያህል ግንባር ይዘሽ ጭራሽ የመርሳት በሽታ ይዞሻል። አይከብድም ወይ በልብ ያለን ሰው መርሳት? በእናትህ ሚስቴ ቤተሰቦች ጋር የምንሄደው ምንም አይነት መጠጥ እንዳጠጣ ዛሬ በቃ አንድ እንዲህ በምላስ እንኳን እንዳልቀምስ በቃ እኔ አንተ ስካረ አረጋጋው ምንም እንዳጠጣ እባክህ እንዳታዋረድ። አመሰግናለሁ። ወይኔ ዛሬ ጉዶ ራሴን ነው የማጠፋው። ምን ልታረጊ ነው? ሆኜ ራሴን ላጠፋበት ነው። አንዴ ታዲያ ከመሞትሽ በፊት አንተ ምን ቆሻሻ ባለጌ ሰው ነህ። እኔ ራሴን ላጠፋ አንተ እንዲህ ስላለህ ባለጌ። ይቅርታ እዚህ እጠብቃለሁ እስክጨርሽ። በቃ ይደርሳል እኮ እንዴ ትችዋለሁ። ስማ አንዳንዴ የሰው ልጅን ለማትረፍ የማይሆን ነገር ታረጉ ትችላላችሁ። ወይኔ ያለ መታወቅ ወይኔ ማን ነው አልኩኝ የሰራው? ማን ነው አልኩኝ? የምን አልጋ ማን ነው? ትላንት ያሰራሁትን አልጋ የሰራው እሱንም እሱ ነው የሰራው። እናቴ ትምት ነው ያለው መደረራሱ አይደለም ወንድሜ። ቆይ ምን ሆነብህ? በመጀመሪያው ዙር ነው የተሰባበረው። ማን ነው የሰራው? ያንተ ስህተት ነው ማለት አንተ ስህተት ነው። እኔ ችሎታል እናቴ ትምት ችሎታል። አይደለም ውሸት ነው። እኔ ማስመሰል ነው ማሳየኛው ነው አይደለም። እኛ ይኸውልህ ወንድሜ የቤት ሰራተኞች ነን እንችላለን ብለን ነው እዚህ እንጨት ቤት የገባነው። ውሸታችንን ነው ዘመድን የገባነው እና ሙያ ከሌለ ሃኒክ ኢንቴሪየር ዲዛይን እንዳትማርም እንዴ? ምንድነው የመጀመሪያውና የዛሬ 8 ዓመት በዩኒቨርሲቲ መምህራን የተመሰረተው ሃኒክ ኢንቴሪየር ዲዛይን የሚሰጧቸው ትምህርትም ከዲዛይን ጀምሮ ሶፍትዌሮችን እንዲሁም ደግሞ ፕራክቲካል ስራዎችን እንዲሁም በመጪው ዓመት በእንጨት ስራ፣ በዲኮር ስራ፣ በፊኒሺንግ ስራ፣ በዲዛይን ስራ እና በፊኒሺንግ እቃዎች ስራ ላይ መሰማራት ለምትፈልጉ ሰዎች ይሄ ጥሩ እድል በ3 ወር የክረምት ስልጠና በጣም በቅናሽ ዋጋ ያገኛል። እንዲሁም በኢንተርንሺፕ እና ጎበዝ ለሆኑ ሰዎች የስራ እድል ያመቻቻል። በጣም እናመሰግናለን። ሄዱ ታብለን ከዚህ ጥፋ